ወንድማችን አቤልኬ ጋር ደግሞ እየደወልን ነው የምንገኘው። ወንድማችን አቤልኬ ምን ይለናል የሚለውን ተግምታዊ መላምንቱን ከማንቸስተር ሲቲ ጋር ያለውን ጨዋታዎች እስቲ ያስቀምጥልናል። እንደውለትና ምን እንደሚለን እንስማ። ሄሎ አቤልዬ እንዴት ነህ? እንዴት ነህ? ሰላም ነው? ሁሉ ሰላም አለን። እስቲ እንግዲህ ቀጣይ ፍልሚያ ተጠባቂ ጨዋታ ይጠብቀናል በዕለተ እሑድና እሑድ ከማንቸስተር ሲቲ ጋር በኢታድ ስቴዲየም ለሚደረገው ጨዋታ ምን እንጠብቅ? ያው ክለባችን አርሰናል ትናንትና ማታ እንዳየኸው ነው። አመርቂ ፐርፎርማንስ ባያሳይም ያው ዋናው ማለፋችን ነው። ቀጣይ ከሲቲ ጋር እንግዲህ በደንብ ተጠናክረው በተለይ ትናንትና ትልቅ ፈርስት ሃፍ በተለይ የሜንታሊቲ ችግር የሆነ የመውረድ ችግር አይተናል። ያንን ችግር አስተካክለው ከመጡ ኢታድ ላይ ውጤት ማናመጣበት ምንም ምክንያት የለም። ውጤቱ ደግሞ ያስፈልገናል። የሞት ሽረት ነው። ያንን ደግሞ ቦስ ሚካኤል አርቴታ ያሳካዋል ብለን እናስባለን። እንደምንም ብለን 1-0 እናሸንፋለን እላለሁ እኔ። እንዳነሳው ነው ወንድሜ። እናም እስቲ በክለቦቻችን ተነሳሽነት ምን አይነት ይኖራል ብለህ ታስባለህ? በጨዋታው ላይ እንግዲህ ያው ዋንጫው ግዴታ በቃ የዋንጫ ጨዋታ ነው ብዬ ነው የማስበው። እሑድ በተለይ የዋንጫ ከካራባኦ ካፕ በደንብ ከፍ ያለ የፍጻሜ ጨዋታ ነው ብዬ ነው የማስበው። ክለባችን እንደነገርኩህ ነው በሜንታሊቲ ረገድ በደንብ ተጠናክሮ መምጣት አለበት። ኢታድ ላይ ነው ጨዋታው፣ በሜዳቸው ነው። ያ ለነሱ ትልቅ አስተዋጽኦ አለው። ሲቲ ደግሞ እያሳየ ያለው ወጥ የሆነ ፐርፎርማንስ አለ። ያንን ሰብረን መግባት አለብን ብዬ አስባለሁ። ያንን ሰብረን ገብተን በእርግጠኝነት ውጤት አምጥተን ደጋፊዎቹንም ሁሉንም እንደምናስደስት ምንም ጥርጥር የለኝም። ያው እንዳልኩ 1-0 የሚሆን 2-0 የሚሆን አቻም ለኛ ትልቅ ውጤት ነው። ብቻ የሆነ ውጤት ከኢታድ ይዘን እንወጣለን ብዬ አስባለሁ። እንዳነሳው ነው ወንድሜ የ2022-23ቱን የሚያስታውሰን ጨዋታ ነው ብዬ አስባለሁ። ምክንያቱም 2022-23 ላይ ካስታወስን 2-1 እየመራን ባለቀ ሰዓት በቀይ ካርድ ቡድናችን ወጥቶብን የተለያየንበት የነበረው ጨዋታንም ያስታውሰናል ብዬ አስባለሁ። ይሄ ጨዋታ እውነት ነው። ያው አርሰናል የዛን ጊዜ የሚያሳየውን ፐርፎርማንስ አሁን በዚህ ሰዓት እያሳየ ባይሆንም ግን ደግሞ እንደ ትልቅ ጨዋታነት ጥሩ ፐርፎርማንስ አሳይቶ ጥሩ ነገር ይዘን እንወጣለን። ይህንን ደግሞ በቃ መለያ አርሰናል ደጋፊ በአእምሮ ማሰብ አለበት። በቃ ዋንጫ ነው ማሰብ ያለብን። በተለይ ፕሪሚየር ሊግ ዋንጫ ያስፈልገናል። ሄነሪ እንዳለው ነው በቃ ኢታድ ላይ ሀይርነታችንን ማሳየት አለብን ብሏል። እሱን አሳየን ብሎታል ቦስ ሚካኤል አርቴታ። ስለዚህ ሀይር ወስን መገኘት አለበት ኢታድ ላይ እንደዚህ ብዬ አስባለሁ። እንግዲህ እሺ ለአድማጮችና እንዲሁም ደግሞ በመጨረሻ ስናጠቃለው ለአድማጮችና ለደጋፊዎች ምን አይነት መልእክቶችን ታስተላልፋለህ ብለህ ታስባለህ በዚህ ጨዋታ ላይ? በዚህ ጨዋታ ላይ እንግዲህ ሁላችንም ያው ህብረት ያስፈልገናል። አሁን እንደምታየው እየተከፋፈልን ነው። መከፋፈሉ ምንም አያዋጣም። መጨረሻ ላይ እንደርስበታለን። እንደ አርሰናል ደጋፊ በህብረት ክለባችን አንድ ሆነን ቆመን መደገፍ አለብን እላለሁ። የእሑዱንም ጨዋታ ልክ እንደዛው ነው። ያው በተለያዩ ቦታዎች ላይ ኢቨንቶች ይዘጋጃሉ። በዛ በአንድነት በህብረት ሆነን ትልቅ ድል ይዘን እንመጣለን ብዬ አስባለሁ። ለዛን ቀን ያገናኘን እላለሁ። እሺ እናመሰግናለን ለሰጠን አድማጮች። እንግዲህ አድማጮቻችን ለወንድማችን ለአቤልኬም እጅግ በጣም አክብሮታዊ ምኞታችን እየገለጽን በዚሁ እንሰናበታለን። እናመሰግናለን ወንድማችን። እንግዲህ አካውንቱን ከስሜሽን አድርግላችኋለሁ። እሱን አካውንት ሜሽን አድርግላችሁ ኮፒ ሊንክ በጣም እየተቸገረ ከሚገኙ ወንድሞቻችን መካከል ነው። ስለዚህ ኮፒ ሊንክ እያደረግን እንዲሁም ደግሞ ፎሎ ያላረግ ቤተሰብ ፎሎ እያደረግን እንድንቀጥል ለማሳሰብ ወዳለሁ። ይመቻችሁ። አመሰግናለሁ አቤልዬ። እንግዲህ ጀማው ቤተሰቦቼ አሁን ደግሞ ከሴንትራል ኦፓ ጋር ያለውን ጉዳይ እንመልከት። ኦፓ ጋር እየደወልን እንገኛለን። ሄሎ ኦፓዬ። እንዴት ነው? ሰላም ነው? አለን ብራዘር አለን። እስቲ በነገው ዕለት ተጠባቂ ትልቅ ጨዋታ ይጠብቀናልና ትልቁ ጨዋታ ከምንላቸው መካከል ውስጥ በነገው ዕለት ከሚከናወኑ ትልቁ ጨዋታ ነው። ኢታድ ስቴዲየም ምን እንጠብቅ? እኔ ዊን ነው የምሰጠው ለአርሰናል። ምናልባት ለሲቲ ትልቅ ውጤታቸው ይመስለኛል። ፐርሰናል ትንሽ ንቄው ምናምን ሳይሆን
ምንድነው የመጨረሻ ቻንስ ይሻላል አይደል? አርቴታ ሆኖ ይስተየው ወይ ተበያለህ ትበያለህ እንደ ፋይናል ጌም ማለት እንዴት ነው መሰለሽ ፍሪ ሚና የሚሰጣቸው ይመስለኛል። ፍሪ ሚና ስለሽ ተጫዋቾቹን በታክቲክ ካላጠራቸው ያፈናል። ተጫዋቾች የግል ችሎታ ችግር የለባቸውም። ትክክል ፍሪ የሚያደርጋቸው ይመስለኛል። ፐርሰናል ፍሪ ሆኑ ማለት እኔ ይኸውልሽ ጨዋታ አንድ ባዶ ያልቃል ወይ አንዳቸው ያልቃል። አርሰናል አንድ ባዶ እሺ፣ ግዴታ ነው አርሰናል ኖ ያሸንፋል። እሺ አንድ ባዶ አርሰናል። እሺ ጨዋታው ላይስ ምን አይነት ክስተቶች ይኖራሉ ብለህ ታስባለህ? የቀይ ካርዶች፣ የቢጫ ሰለባዎች፣ በርናንዶ ቀይ ካርድ ምንም ነው ነው። እሺ እንደውም ተርኒንግ ፖይንታችን እዚህ ይመስላል። የበርናንዶ ቀይ ካርድ ይመስላል። ከኛ ክለብ አሰላለፋችን አራቱ ምን አይነት አሰላለፍ ይዞ ቢገባ ትመርጣለህ? ቲምበር ተመልሷል። ስለዚህ ምንም ጥያቄ የለውም። ቲምበር ሁለቱ ቬንደር ባኮች አሉ። ቲምበር አለ። ከዛ በታች በኩል እኔ ማን ካልከኝ ካላሾሪን እመርጣለሁ። ካፔ ምክንያቱም ማጥቃት ነው የሚያስፈልገን። ካላሾሪን ቢያስገባው ግን ያው ከጉዳት ስለተመለሰ ካፔም አይከፋም። ሞር ማጥቃቱን ማለት ነው። መሀል ላይ እንደተለመደው ነው። ዙቢሜንዲ ጥያቄ ይነሳበታል። እኔ ግን ስቲል እምነት አለኝ በዙቢሜንዲ። በጣም ኳስ ነጣቂ ተጫዋች ነው። ዙቢሜንዲ ቢገባ ከዛ ላይ ወይ ኦዴጋርድን እመርጣለሁ ፐርሰናል። ምክንያቱም ፕሬስ ያስፈልጋል። ጋርዲዮላ በቢልድ አፕ ስለሚወጣ ፕሬሲንግ ደግሞ ኦዴጋርድ ነው። ኦዴን ከፊት ያስገባልን ባይ ነኝ። አንድ ባዶ እንጨርሳለን። እሺ የማጥቃቱ ስፍራ ላይ ብዙ ሰዎች እንግዲህ ቪክተር ኬክሪሽ እና ሃቨርትዝንም እያነጻጸሩ ይገኛል እና በሱ ቦታ ላይ ሃቨርትዝ ወይስ ቪክተር ኬክሪሽ ቀድሞ ማን ይጀምር? ኦዴጋርድ ካለ ምንም ጥያቄ የለውም። መጀመሪያ ያለበት ኦዴጋርድ አመቺው ሃቨርትዝ ይመስለኛል። ምክንያቱም ሃቨርትዝ በጣም ስፕሪንግ ነው የሚባለው በጣም አነሳሱ ምናምን ያበደ ነው። ኦዴጋርድ ሃቨርትዝ ምናምን በጣም ፒክ ነው። ፕላስ ደግሞ ሃይ ቦሎቹን የራያን ቦሎች ለማውረድ ከጆኬሪሽ ይቻላል ሃቨርትዝ ነው። ግን ትሮሳርድ ከሆነ የሚጀምረው በማርቲኔሊ ሳይድ ትሮሳርድ ከሆነ የሚጀምረው የጎል ዕድል የማፍጠር ፕሮባቢሊቲው ሃይ ስለሆነ ከማርቲኔሊ በተሻለ ጆኬሪሽ ቢጀምር ባይ ነኝ። ያው ማዱኬም አንዳንድ ኳሶች ማይነስ ታደርጋለች። ጆኬሪሽ ይጀምራል። ሃቨርትዝ ጌም ቼንጀር ሊሆን ይችላል። እንዳንሳው እኔም መስማማበት ሀሳብ ነው ብዬ አስባለሁ። በመጨረሻው እስቲ ሰሞኑን በክለባችን ጎን መቆም አለብን እና ደጋፊዎች በሁለት ተከፍለዋል በዚህም የሚሉ መላምቶች አሉና እስቲ ያለህን ሀሳብ ለደጋፊዎች በመጨረሻ ማስተላለፍ የምትፈልገው እንዲሁም ለአድማጮች። ደጋፊዎቻችን ምን አለ መሰለህ እንደ አርሰናል ደጋፊ ኢሞሽናል የለም። ፕላስ ደግሞ ኤብራም እንደገለጸው ወይ ዲቪዥናል እንዳለውም ምናልባት እውነት መሆኑን በዚህ ሰዓት ነው ያየሁት። ፐርሰናል እንዴት ካልሽ ስንት ዓመት አብዛኞቻችን እኮ 10 ምናምን ዓመት ደግፈናል። ዋንጫ ላይ የለም እሱ በጣም አሁን ላይ ለዋንጫ ያደረሰን አሰልጣኝ ፕላስ ሜዳ ውስጥ ገብቶ መጫወት ሲቀረው ድረስ ከፌክት ሆኑ ተጫዋቾች 11 ተጫዋቾች አስገብቶልን ሜዳ ውስጥ ምንም አይነት ፓሽን ከሌላቸው ተጫዋቾች ኮንትሮልና ፓሳቸው ልክ ካልሆነ ፕላስ ስልጣና ድሮ አርቴታ ነው የሚሰድበት 80ኛ ደቂቃ አንስቶ 60ኛ ደቂቃ ላይ ተጫዋች እየቀየረ እያስገባለ አርቴታ ነው የምንሰድበው ከሆነ እኔ እንጃ ፐርሰናል ኬዝ ነው እንጂ ያን ያህል የውጤት ለውጡ በአርቴታ ላይ ብቻ ዲፔንድ ሆነ አይመስለኝም። ተጫዋቾቹ ምንም ፓሽን የላቸውም። እኔ አሁን ለምሳሌ ከበርነሞል ጨዋታ ካየው እንደ በርነሞሎች 11 ነበሩ። አርሰናል ግን ሁለት ተጫዋች ነው ተጫዋቾች እኔ ራይትና እንትና ማጋሊሽ ብቻ ኢቨን ማጋሊሽ ለማጥቃት ነው የጎል ዕድል ራሱ ለመፍጠር ተቃርቦ የነበረው። ስለዚህ አርቴታ ገብቶ መቼም የጎል ዕድል እንዳፈጥሩ አይናቸው ገባ ባክፓስ ይበዛል ከሆነ የሚሉት ለነ ዶማን ምናምን ቀይሮት ያስገባቸው እርግጠኛ ነኝ የምነግርህ አሸንፍ ብሎ እንደሚያስገባው ታክቲኬን ተግብር ሊቀር አይደለም ወደ አንድ የተመራ ተጫዋች ሲቀይር ማለት ነው። እና እነዛ ተጫዋቾቹን ገብተው ኮንትሮል እና ፓሳቸው ኢቨን ድሪብላቸው ልክ ካልሆነ አርቴታ ላይ መፍረድ እኔ እንጃ። እሺ አርቴታን ብትፈርጂበትን ማፍረድ ሳይሆን እንዴት ነው በቃ የሆነ ጥፋት ካጠፋ እንደ ኖርማል አሰልጣኝ ጋርዲዮላን ብዙ ጊዜ ተሳሳተ ምናምን ኖርማል ልታቸው ተሻላለህ ነው እንጂ አርቴታ ይወጣልኝ ዙቢሜንዲ ይወጣልኝ የሚል አርሰናል ደጋፊ ማን ኖርማል አይደለም። አንዳንድ ጊዜ ከስሜትም የተነሳም ይሆናል። ሁለተኛ ደግሞ አንዳንድ ጊዜ ካየነው የሰሞኑ ጨዋታዎች ጥሩ ሆኖ የጨረስንበት ጨዋታዎች ያሉም እንዳሉ ሆኖ መጥፎንም ደግሞ ውጤት ይዘን የወጣንባቸው ጨዋታዎች መቼም ተጠቃሽ ናቸውና እንደነዛ አይነቶችም
ተገቢ ናቸው ብለህ ታስባለህ? እሺ አርቴታ የሚያጠፋቸው ጥፋቶች አሉ ብንልም ማለት ነው ከታክቲክ አንጻር ነው። ከታክቲክ አንጻር አርቴታ ሊያጠፋ ይችላል ብለን ብናስብም ግን እውነቱን ስነግርህ ኳስ ትንሽዬ ስለ ኳስ ነው ካለ የትኛውም አሰልጣኝ ከ40 ደቂቃ ላይ ደርሰህ ለዋንጫ እየተጫወትክ 2-1 መመራቱን 74ኛው ላይ ነው አይ ቲንክ የገባብንና አንዳቻ ሆነ እስከ 74ኛው ደቂቃ እርግጠኛ ነኝ የምነግርህን ተከላከሉ ወይ ደግሞ ታክቲኬን ተግብሩልኝ አይላቸው እንደፈለጋችሁ ተጫዋቹ አግቡ ነው ሊላቸው የሚችለው ምክንያቱም የመጨረሻ ቻንስ ነች። ስለዚህ ይሄን እንኳን መጠቀም አይፈልግም ብለን እንደማሰብ ማለት ነው። አርቴታ ያኔ አርቴታ ላይ መፍረድ ማለት መጠቀም ስላልፈለገ ተሸነፍን ብለን እንደመፍረድ ነው። ግን ተጫዋቾቹ ላይ ይፈርዳሉ ካልሽ ተጫዋቾቹ ላይ ከልባቸው ይስጡታል ነበር ማጋሪ አጥቂ ላይ የተገኘበት ምክንያት የአርቴታ ታክቲክ ሊሆን ይችላል። እንግዲህ በደንብ እንዳልሳው እኔም የምስማማበት ሀሳብ ነው ብዬ አስባለሁ። ስለዚህ ደጋፊዎቹ ዝም ብሎ ቢጠብቁና ቢያዩት ግን የትኛው ላይ ቻንስ አለን ካልከኝ እኔ እንደ አንድ ድጋፍ እውነቱን ስነግር ቻምፒዮንስ ሊግ ላይ የተሻለ ቻንስ አለን ብዬ አምናለሁ። እንዴት ካልከኝ አርሰናል ይሄን አሸነፈ ብለህ ብትይዘው እንዳፋችን አድርጎልን ከዛ ዌስትሃምና ፉልሃም 3 ዓመት ዋንጫ ሳጡ ሁለት ቲሞችን በተከታታይ እናገኛለን። ኒውካስትል አለ ፓላስ አለ እና ቢያንስ ከዚህ በኋላ ከምናገኘው 5 ቲም 3ቱ ደርቢ ነው ለንደን ደርቢ ነው። አርሰናል ሲቲን ያሸነፈው ቀጣይ እውነት እነሱን ያሸንፋቸዋል አላውቅም። ስለዚህ ይሄ ሁላ ጨዋታ እንትን ከምል አትሌቲኮን ጌም አሸንፈን ከፔቲጂና ከሙንካላሹን አሸንፈን ሻምፒዮንስ ሊግ እንበላለን ብል ይቀለኛል። በጣም እኔም በጥሩ ሀሳብ እንዳልሳው ነው። እኔም የብዙዎች ደጋፊዎችም ሀሳብ ይሄ ነው ብዬ አስባለሁ። ግን ደግሞ በብዙዎች ተመራጭ አድርገው የሚመጡት እንደነ ቴሪ ሄነሪ ሌጀንዶችም ፕሪሚየር ሊግ እና ቢሆን 13 ያለን ነገር 13 14 ያለን ነገር አካም ከምናበዛ 0 ያለን አንድ ብናደርግ ባይ ነው። ትክክል። የሚያስፈልገንም ሻምፒዮንስ ሊግ ነው። አውሮፓ መድረክ ላይ ከኛ የተሻለ ነው። ኖቲንግሃም እና አስቶን ቪላ ዋንጫ ኖሯቸው ማን በጣም አስቀያሚ ነገር ነው 0 ዋንጫ ማለት ነው። ሻምፒዮንስ ሊግ ላይ ፎከስ ቢያደርግ ባይ ነኝ። ብቻለ ፕሪሚየር ሊግ ገና ኮንትራቱ ግን ፎከስ ቢያደርግ ሻምፒዮንስ ሊግ ላይ ለማንኛውም እንግዲህ ወንድማችን ለሰጠህ ማብራሪያዎች በደንብ እንዳደረክልን እንግዲህ በጣም እገዛዬን ማስተላለፍ ፈልጋለሁ። እስቲ ለዩቲዩብ አድማጮቼ መጨረሻ የምትለው መልእክት ካለ እንግዲህ እንድሉ እንስጠና እናብቅ። ሁላችሁም ገብታችሁ ዩቲዩብ ፎሎ አድርጉት፣ ሼር ኮፒ ሊንክ እያደረጋችሁ ቪዲዮ ምናምን ለብዙ ሰው አድርሱለት። ይመቻችሁ። ዋን ሲግነር ሶ ይትገነርስ ይመቻችሁ። እንግዲህ ወንድማችን በጣም አድርገን እናመሰግናለን። እኛም ለሰጠህ ማብራሪያዎች በሙሉ በደንብ አድርገን እናመሰግናለን። እሺ ብራዘር። እሺ የሰማችሁት ነው። ኮፓ ጋር በጣም ጥሩ ውይይት አድርገናል ዛሬ። ይህ የዩቲዩብ ቻናላችን ደመቅ ሸብረቅ ብሎ እናንተን እያስተናገደ ነው። ስለዚህ እናንተ ሰብስክራይብ ማድረጋችሁ እንዳትሰልቁ። እየደወልን እንገኛለን። ሳሚ ጎት ምን ይለናል? እስቲ አንሳንተን አብረን እንመለስ። ሰላም ሰላም ሳሚዬ፣ እንዴት ነሽ? አማን ነው አለን። እንዴት ነው? እስቲ ፍቃደኛ ነህ ብዬ አስባለሁ ለነገው ጨዋታ። ምን ጠይቀህ ጥያቄዎች ይኖራልና ላይቭ እስቲ ሀሳብ ለተመልካቾቻችን የምታጋራን እንዲሆን ብለን የደወልነው። ፍቃደኛ ነህ? ምን ችግር አለው አባቴ፣ ፍቃደኛ ነኝ። እንግዲህ ታላቁ ፍልሚያ እንግዲህ ነገ በኢታድ ስታዲየም የምንጠብቀው ትልቁ ጨዋታ አለና እኛ የአርሰናል ደጋፊዎች ትልቁ ዘንድሮ በፕሪሚየር ሊጉ እንሞሸራለን ወይስ አንሞሸርም የምንለው የምንወስንበት ጨዋታ ነው ብዬ አስባለሁና እስቲ ከነገው ትልቁ ፍልሚያ ጨዋታ ምን እንጠብቅ? ያው ነገ የነገውን ጨዋታ ፕሪዲክት ማድረግ በጣም ከባድ ነው። ካለንም ተጫዋች ጉዳት አንተ ያው ሰበብ ምንም አይኪስኪ ለማቅረብ ሳይሆን ያው ሜቢ ቲምበር ይመለሳል ተብሏል። ከታችም ካላፊዮሪ ተነስቷል እና ታም የምንችለው ከቢኤስ 11 ምናልባት ቡካዮ ሳካን ነው። ኦልሞስት አሁን ሁሉም ፊት ሆኗል። ግን ካፒን ባለፈው በሻምፒዮንስ ሊግ ጨዋታ ተመልሷል እና ነገ ያው እኛ ሁለት አድቫንቴጅ ይዘን ነው የምንገባው። አቻም ለኛ አድቫንቴጅ ነው፣ ዊንም ለኛ አድቫንቴጅ ነው። ስለዚህ ኦልሞስት ተጫዋቾን ከጨዋታው የተሻለ ነገር ማግኘት አቻ እንኳን ማግኘት ከቻል የዋንጫው ውሳኔ ላይ እኛ የተሻለ ድል ይዘን እንደ ቀጣዮቹ 5-6 ጨዋታዎች የተሻለ ውጤት ይዘን የምንመለስ ይሆናል። ግን ነገ እንዳልኩሽ ነው። ምናልባትም አርሰናልን መደገፍ ከጀመርኩ በአርሰናል ታሪክ ትልቁ ጨዋታ ለኔ ነገ ነው።
አርሰናልን መደገፍ ከጀመርኩ ትልቁ ጨዋታ ነገር ነው እና አርቴታ እንግዲህ አም ኦን ፋየር ብሏል። እንግዲህ ነገ ፋየሩን ያሳየን። ምንም ከጨዋታው በፊት ምንም ሊሰጥ የሚችል አርሰናል አቋም ምንም ሊሰጥ የሚችልበት እንትን የለም። ሜቢ ከጨዋታው በኋላ የዋንጫውን መዳረሻ ያው በእርግጥ ከጨዋታው በኋላ እኔ አይደለም ሁሉም ሰው ሊነግር ይችላል። ከጨዋታው ውጤት በኋላ ሁሉ ነገር ግልጽ ይሆናል። ግን እዚህ ጋር ሆነውን ስለ ሻምፒዮን ማውራት ብዙም ኦልሞስት ፕሮባብሊ ነው ማውጣት ስቲል 65-35 አርሰናል የሊጉን ሻምፒዮን የመሆን እድል 70-30 ወይ 65-35 የሊጉን እድል የማንሳት እድል አለው። ከእሑዱ በኋላ ግን ነገሮች ሁሉ ራሳቸው ይነግሯሉ እና የእሑዱ ጨዋታ ዱዓም ጸሎት ያስፈልጋል። እንግዲህ እንዳነሳውን እስቲ የራስ መላምንት ግምቶች ግን መቼስ ይኖራሉና ለምሳሌ በነገው ዕለት አሁን ይኖራል ብለን ታስበው እስቲ ቤስት 4 አሰላለፋችን በክለባችን ቤት ማን ይሆናል ብለህ ትገምታለህ? እስቲ እንደ ቲምበርም ተመልሷል እየተባለ ይገኛልና እስቲ ያዳለ ቤስት 11 ያው ምንም አሁን እኮ ምንም ጥያቄ የለውም። ይሄን ያህል ስኳድ ሮቴሽን የምናደርግበት እንትንም ይሄን ያህል እንትን የለውም። ምናልባት ጥያቄ ሊኖር የሚችለው 9 ቁጥር ላይ ነው። ግን ከኋላ ሊጀምር ሻው ራያ ነው ቢቢ ራያ ነው። ሁለቱ ሴንተር ባኮቻችን እንደሚታወቀው ሳሊባና ጋቢ ቤስት ናቸው። ሂንካፔ ጥያቄ የለውም። ሂንካፔ ቤስት ሌቨል እናየዋለን። በላይ በኩል ነው ጥያቄ ሞስኬራ ኦር ቲምበር ነው። ቲምበር ፊት ከሆነ ምን ጥያቄ የለውም። ቲምበር ሊገባ ይችላል። መሀል ላይ እንደተለመደው ዙቢሜንዲና ራይስ አሉ። 10 ቁጥር ላይ ልፈልግ ብትልም የለም አንድ አማራጭ ነው ያለ ይዜ ነው ይገባል። ምናልባት እኔ ሲቀያሪ ይኖራል ብዬ ማስበው 9 ቁጥር ላይ ዮኬሬሽን ሜቢ ቤንች ሊሆን ይችላል ብዬ ከሚያስበው ውስጥ ነው። ከቨርትን ፎልስን አድርጎ ይጠቀመዋል ባይ ነኝ። መሀል ላይ ቁጥር ብልጫ ለመውሰድ አይተሽ ከሆነ ሰሞኑን ሲቲም ሆነ ከሲቲ ጨዋታ በኋላ ከኮሚኒቲ ጨዋታ በኋላ ቦርንማውዝም ስፖርቲንግም ሲያደርጉ የነበሩ ነገሮች አሉ። ፊት ለፊት አጥቂን 4 አድርገህ ቢውልድ እንዳታረጋላ እንደሱ ታደርጋለህ። በሱ ሰዓት ደግሞ ኢንቨርትድ ፉልባክ ትፈልጋለህ። እንደ ስኬድ አይነት ኢንቨርትድ ፉልባክ እና መሀልን ማብዛት አለብህ። ግን ያው እንደዚህ አይነት አርቴታ እንደዚህ ደፈር ብሎ በስኬድ ምናምን በፍጹም አይታሰብም። እኔም አልፈልግም እና በቃ እንዳልኩ ነው። ፊት ለፊት ላይ ዮኬሬሽ በአቨርስ ሊሆን ይችላል። ትሮዛርድ ከማርቲኔሊ እሱም ትንሽ ኩዌስችኔብል ነው። ምናልባት ሞር ዲፌንስ ሊከላከል አስቦ ከገባ ማርቲኔሊ ሊጠቀም ይችላል። ምክንያቱም ለካውንተርም መከላከል ላይም ማርቲኔሊ ሞር ከትሮዛርድ የተሻለው ሰው ነው። ስለዚህ ማርቲኔሊ ሊያስገባ ይችላል። እኔም ግን ገምት ካልከኝ ትሮዛርድ ቤስት ሌቭል ላይ እናየዋለን ባይ ነኝ። በላይ አንድ ሰው ነው ያለ ሲጀምር ሳካ ፊት አይደለም። ትናንትና ነው ከታንዶ ኦፊሻል እንደማይገኝ ያለ ማዱኬና ዶማን ናቸው። ማዱኬ ተጎድቶ ነበር በስፖርቲንግ ጨዋታ ያው ይኖራል የሚል ጭምጭምታዎች ተነስተዋል። ጉዳቱን እናሰብ ነው አይደለም ብሎ አርቴታ ደግሞ ፕሬስ ኮንፈረንስ ላይ እስቲ እናያለን የመጨረሻ ምርመራ ምናምን አለ ማለት ኦልሞስት በአርቴታ ቋንቋ ይገባል ማለት ነው። እና ማዱኬ ይመስለኛል ማዱኬ ፊት ያደርጋል። ሙላን 11 በቃ ፊት ላይ ዮኬሬሽ ሜቢ ከለመር ነው ዮኬሬሽን በአቨርስ ጠብቅ። እሺ ያን ሌላ ነገር ኦዴጋርድ ተመልሷልና ማን ቋሚ ይጀምር ከኢዜና ከኦዴጋርድስ በሚለው ሐሳቦች አሁን እየተነሱ ይገኛል። ኢዜ ወይስ ማርቲን ኦዴጋርድ ለዚህ ጨዋታ? ማርቲን ኦዴጋርድ ወይ ኢዛ ምን አለ ሁለቱም የራሳቸው ኳሊቲ ያለው ምን አለ እኔ አሁን ቢልድ አፕ ላይ በጣም ልንቸገር ስለምንችል ኦዴጋርድ ቢጀምር ደስ ይለኛል። ገባ ኦዴጋርድ ቢልድ አፕ ላይ እንደ ኦዴጋርድ ምቹ አርሰናል ቤት የለም። ገባ ድልድይ ነው እሱ ከተከላካይና ከመሀል ላይ ያለው እሱ ነው። በቃ ጸዴው ቢልድ አፕ ላይ ሊያገለግል የሚችለው ሰው እሱ ነው። ግን ደግሞ ቻንስ ክሬሽን እና የተለያዩ ነገሮች ላይ ደግሞ ኢዜ በዚህ ሰዓት የተሻለው ሰው። ስለዚህ ቻንስ ክሬሽኑ ሜቢ እንትን ቢል ይችላል እንትን ገና ከቢልድ አፕ ከምንቸገር ገና አዛው አፍኖ ከሚያስቀሩን ቻንስ ክሬሻችን ቀንሶ ቢያንስ ኳስ ወደፊት የምንሄድበት እድል እንዲበዛ ምናልባት ከጉዳት ነው የመጣው። ግን ምን በቃ ምናልባት ኦዴጋርድ እንዳልኩ ነው ለቢልድ አፕ እቺን መሰረት አድርጊ እዛው አፍነው የካራቦ ካፕ ፋይናል አይተዋል። ምን ያህል ቢልድ አፕ አድርገን መውጣት እንዳልቻል ምን ያህል ለጨዋታ እንዴት ዶሚኔት እንዳደረጉን አይታ ሜቢ ያ ነገር እንዳይፈጠር በሚለው ነው እንጂ ይሄ የተሻለው ምርጫ ነበር። ግን እንዳልኩ ለዛች ከበረኛ መስርተን ለምንወጣው አገልግሎት ከይዜ የተሻለው ኦዴጋርድ ስለሚሆን ኦዴጋርድ ነው አይተው 50-60 የሆነ ፈጣን ውሳኔዎች ኦልሞስት ፋይናል ነው ነገና የተለያዩ ምታያቸውን ደካማ ነገሮች ወዲያው አርቴታ ከቻለ ሰከንድ አፍ ገና እንደተመለሱ ቼንጅ ያደረገ ሁሉ ነገር ቢሞክር ባይ ነው። እንዳነሳኸው ነው ሳሚዬ።
በደንብ እንግዲህ እንዳጠቀስከው እናም በነገው ዕለት ያለውን ግምታዎች እንግዲህ አስቀምጠሃል። እስቲ በማንቸስተር ሲቲ ቤትስ ምን አይነት ተጽዕኖዎች ይኖርብን ይችላል ብለህ ታስባለህ? በመሀል ሜዳው ብልጫ ላይ ባሉት ማጥቃት ስፍራው ላይ ብልጫ ይወሰድብናል? ያው ምንም ጥያቄ የለም። ቦል ፖዚሽናል ልንበልጣቸው እንችላለን ብዬ አልጠብቅም። ፖዚሽን ስለ ሞር ቶታል ፉትቦል ይጮታሉ ብዬ አስባለሁ። ሞር ፖዚሽን በልጠውን ይህን ያለ ሜቢ በጣም ዶሚኔት ባያደርጉን እንኳን ግልጽ ነው ሲቲን ኢጣድ ሜዳ ሄደ ቦል ፖዚሽን መብለጥ ማለት በጣም ይከብዳል። ምናልባት ካልተሳሳትኩኝ ከሆነ አመት በፊት ምን ሊሆን አንድ ታሪክ ተጽፎባቸዋል እንጂ ለረጅም አመታት ሲቲን ኢጣድ ሄደ መብለጥ አትችልም። ኢማጂን እነዚያውም እንደዚህ አይነት ፋይናል ሊሆኑ የሚችሉ ጌሞች ላይ እና አርቴታ ሜን ሪስክ ወስዶ እኔ እንጃ ኳስ ፖዚሽን እበልጣለሁ ብሎ የሚገባ አይመስለኝም። ደስ ይለኛል ደፈር ብሎ ቢጮት፣ ግን ደግሞ ፖዚሽን እንበልጣለን ብዬ አላስብም። መሀል ሜዳው ላይ በእርግጠኝነት ብልጫ ሞር ብልጫ ባይሆንም በቃ ኳሱን ግን ኦልሞስት ብዙ ረጅም ሰዓቱ እነሱ እንደሚይዙ አትጠራጠር። አጥቂ ነው አጥቂ መስመር ላይ እንዳልኩት አጥቂ መስመራቸው በጣም ቼርኪ ኦን ፋየር ነው። ሴሜኒዮ ነው። ሃላንድ ትንሽ መለስ ብሏል። ያለፉት ሳምንታቶች ትንሽ ተኝተው ነበር። ከሊቨርፑል ጨዋታ በኋላ ትንሽ መነቃቃት ነገር አሳይቷል። ያው ሊቨርፑል ያልሲክ ሰርቷል እና ፊት መስመሩ ያው እኛ ደስ የሚለው ለነሱ የሚሆን ተከላካይ ያለን ገብቷል። እኛ ባክፎራችን ምናልባትም ዓለም ላይ ካለው ጸዴው አንደኛው አራት ባክፎር ብትለኛ ነው። ምክንያቱም ሁለቱም ሴንተር ባኮችን ያክል ቢሳጥኑበት የለም። ኢንካፔንም ኦልሞስት በቃ ሊወዳደር የሚችል አሁን ወርልድ ክላስ ከምትላቸው ከረንትሊ ነው ላይ የፈለኩት ከረንትሊ በዚህ ሰዓት በቃ ቆንጆ በዛ ቦታ ላይ ሊጠራቸው የሚችላቸው 5 ሰዎች ውስጥ ኢንካፔ ሊገኝ ይችላል። በላይ ቲምበርንም እንደዚህ ቶፕ 5 የምትላቸው በዛ ቦታ ሊጮት የሚችሉት ብትጠራ ቲምበር አንዱ ነው የሚሆነው። ስለዚህ በባክፎራችን እተማመናለሁ። እኔ በጥያቄ እነዛ የተፈጠሩ 2-3 ቻንስ ክሬሽኖች ሊጠቀም የሚችል አጥቂ የለንም፣ ሊጠቀም የሚችል ዊንገር የለንም እና በማጥቃቱ ላይ እኔ እንጃ እኔ ጎል እንዴት እንደምናገባ ሲቲን እንትን ብለን ምክንያቱም እንዳልኩ ነው ብዙ ቻንስ ክሬሽን አፈጥር ሚጣር ላይ ብዙ እንዲዶሚኔት አስበልጥ ይችላል። የተገኙ ድሎችን ነው ተጠቅመው ውጤት አስጠብቀው የሚጥጡና እነዚህ የተገኙትን 2-3-4-5 ሞዮች እና ቻንስ ክሬሽኖችን ሊጠቀሙ የሚችሉ የፊት አጥቂዎች አሉ ብዬ አላስብም። እሱ ነው በጣም እንትን እንጂ በተከላካይም በመሀል እንትን ዙሚ ነበር። ዙሚም በቀደም ከስፖርቲንግ ባደረገው ጨዋታ ማነው ዘባሽ ነበረችው የራሷን አለው እንደዚህ መቻላለሁ ብላ እንድንጠብቅ አድርጋናለች ለውዱ ጨዋታ። በቃ እንዳልኩ ነው መሰረው ፊት መስመሩ ላይ የተገኘው ድል ይጠቀማል አይጠቀምም ምን ይሆናል ወሲታ። እሺ በደንብ እንዳነሳኸው ነው እንግዲህ ምናልባት መሀል ሜዳው ላይ እንደነ ማርቲን ኦዲጋርድ ቀድሞ የሚጀምሩ ከሆነ በመስመሩ ቦታ ላይ ምናልባት በቀኙ በኩል ማዱኬ ብቁ ሙሉ ፊትነስ መሆን የማይችል ከሆነ ጋብሪኤል ጄሱስ ቢጀምር የሚሉ አንዳንድ መላምቶችም እየወጡ ይገኛልና በዚህ ላይ እስቲ ምን አይነት ሀሳብ አለ? ራይት ዊንገር ላይ ጋብሪኤል ጄሱስ ስለ እኔ እንጃ እኔ አሁን ስንት ሀሳብ የማይቀበሉት ውስጥ አንደኛ ተፈጥሮ የቦታ አይደለም። ኦልሞስት ከብዙ ሲቲ እኛ ቤት ከመጣ ቢቢ ከሚሻሉት ጀምሮ አይደል እኛ የመጡ ከዛም ጀምሮ እዛ ቦታ ላይ ኦልሞስት በጣም እንደ ኢመርጀንሲ ካለ በስተቀር እዛ ቦታ ላይ ኦልሞስት አልተጫወተም ይልሽ እና እንደዚህ ነው ፋይናል ጌም ሊሆን የሚችል እንትን ላይ ያን ተጫዋች እዛ ጋር ማድረግ ግን አንድ ነገር ማጉደል አንድ ቦታ መተው ብዬ ነው የምቆጥረው እና በፍጹም እዛ ሌክቲንግ እዛ ራይት ዊንገር ላይ እንትን አላልኩ በፍጹም አልጠብቅም። ኢየሱስም እኔ በቃ ሜቢ ፊት ካልሆነ ያልኩህ እንትና ማዱኬ ፊት ካልሆነ ይከብዳታል ያጫና ግን ምንም ጥያቄ የለውም። በቃ ዶማ እንዲገባ ነው የምፈልገው እንጂ ኢቨን እንኳን ትሮዛርድና ማርቲን ራሱ ይጠቀም አልፈልግም። ሜቢ የምፈራው እንደዛ ነው። ማርቲን ፊት እንትና ትሮዛርድ ፊት ካልሆነ እኔ የምፈራው ደግሞ ነው ኢየሱስ ሳይሆን ማርቲንና ትሮዛርድን በላይና አፍታችን እንዳይጠቀም ነው የምፈራው ማዱኬ ፊት ካልሆነ ማለት እና እኔ ግን እንደምንም ወይም አርሃ ፋይታ እኔ ዶማን ይግባባ እኔኛው ይከብዳል። ፕሬሸር አለው ልጅ 16 አመቱ ነው ግን በቃ ግዴታ ነው ማግባት ከፈለግ ማዱኬ ትሮዛርድና ሃቨርትስ ወይ ደግሞ ማዱኬ ሃቨርትስና ትሮዛርድ ከሁለቱ የተሻለ ሊመርጥ ጋብሪኤል ጄሱስን እዛ ጋር እንጃ እኔ ከማይጠብቁት ውስጥ ነው በሀሳቡም ከማለት ማማው ውስጥ ነው ሳውን እኔም እንግዲህ የምስማማበት ነው። ሳሚ እስቲ በመጨረሻው ለዩቲዩብም ለቲክቶክም አድማጮች ማስተላለፍ የምትፈልገው መልእክት ካለ በዚህ ላይ አቅርብና እናብቃ።
ያው ዩቲዩብ ያው ምንም ፎሎ ዩቲዩብሽንም ቲክቶክሽንም ፎሎ ሳብስክራይብ እንዲያደርጉልሽ ነው። ሌላ ምንም የምለው ነገር እና ዘንድሮ እንግዲህ እንዳነሳኸው የትኛውን ትልቁን ዋንጫ እንጠብቅ? የአውሮፓ ቻምፒየንስ ሊግ ወይስ ፕሪሚየር ሊግ? ለድጋፍ ይህን ጥያቄ ምናልባት ከ2 ሳምንት ከ3 ሳምንት በፊት ስትጠይቀኝ ኖር ፕሪሚየር ሊጉን ነበር የምለው። አሁን ግን እንዳልኩ የእሑዱን ጨዋታ እቺ ብነግርህ ይቻላል። እስቲል ግን አሁን ባለው ከረንት ነገረኝ ካልከኝ እስቲል ፕሪሚየር ሊግ ሴቭ ነን። እስቲል አሁን ፕሪሚየር ሊግ ሴቭ ነን። ኦልሞስት አንደኛም ቻምፒየንስ ሊግ ነው ሴሚ ፋይናሊስት ነን። ኦልሞስት አትሌቲኮ ካሉት ከአራቱ ተጋጣሚዎች ቀላል የሚባል ነገር የለም እዚህ ጋር ግን ኦልሞስት ካሉት ተጋጣሚዎች ለእኛ የተሻለው ምንድን ነው የምትባለው የተሻለው ድልድል የኛ ነው እና በሁለቱም እንዳልከው ሁለቱንም የማንሳት አቅም አለ። እንደውም በፍሬ ድንገት ሁለቱንም የማንሳት አቅም ሁለቱንም የመጠጉኝ አሁን ያርሰናል ያለበት ከረንትሊ አቋም ነው እንጂ ሁለቱንም የማንሳት አቅም አለው ብዬ አስባለሁ እና ሁለቱንም ጠብቁ ነው የሚለው ተስፋ ምናምን ስለመስጠት ምናምን ሳይሆን ሁለቱንም እንጠብቅና የሚሆኑን እኔ ነው የምለው። እሺ ወንድማችን እንግዲህ ለሰጠህ ማብራሪያዎች በደንብ እጅግ በጣም አክብረን ምኞታችን ለመግለጽ እንወዳለን። ወንድማችን እንግዲህ ቲክቶክ አካውንቱንም ሰብስክራይብ እንግዲህ ፎሎ ለማድረግ እንደተቻለን ሁሉ እናደርጋለን። ወንድማችንን እናግዝ። እሺ ሰሞኑን ከተነሱት ጉዳዮች ሳላነሳ አሉጣና ሳሚዬ አንድ ጉዳይ አለ። ወንድማችን ሳዲቅ ወይም በሰናፍጭ በሚለው በቲክቶክ ስሙ የምናውቀው የቀድሞ የኢትዮጵያ ቡናና እንግዲህ የማንቸስተር ዩናይትድ ደጋፊ ነውና የደረሰበትን ጉዳት ሰምተናልና እስቲ ለሱስ ምን አይነት ሀሳቦች ማስተላለፍ ትፈልጋለህ? እንደዚህ አድማጮች ሳኒም ቲክቶክ ሰሞኑን አይቻለሁ። ሰናፍጯ የሲል ጉዳት ምናልባት ቀኝ እግሩ ካልተሳኩኝ የሲል ጉዳት አጋጥሞታልና ያው ምንድን ነው ትንሽ አንዳንድ ጓደኞች ምርብር ምናምን ሲያደርጉለት አይቻለሁ። እንግዲህ እሱን ቻሌንጅ ያው እንቀላቀላለን በቅርቡ እና ያው ከገንዘቡም በላይ ያው ፈጣሪ ጨርሶ እንዲምረው እንትንለታል። ምንድን ነው የሚባለው? ፈጣሪ ጨርሶ ይማር። ፈጣሪ ጨርሶ ይማርልን። እናም እንግዲህ ያሉትን ሰዎች እንግዲህ ሁሉም እገዛቸውን እንዲያደርጉልን እንግዲህ የተቻላቸውን መጠን በቻላችሁት መጠን እንድትደግፉ ስንል ለመሳሰብ እንወዳለን ለማለት ነው። ሳሚዬ በጣም ለነበረን ቆይታ በጣም እጅግ በጣም አድርጌ ላመሰግን እወዳለሁ። ሰናይ ጊዜ ተመኘው። አሜን። መልካም ቀን ነኝ። አሜን። እንግዲህ የነገውን ጨዋታ ይቅናል ለማለት እወዳለሁ። አሜን። ይቅናል። አሜን። ይቅናል። እስቲ ምን ይለናል ወንድማችን ዘዋ? ሰላም ጤና ይስጥልን። አብሮ ይስጥልኝ። አለን እንግዲህ ጆሲ ነኝና እስቲ በነገው ጨዋታ ላይ ባሉ ሁኔታዎች ልንጠይቅ ፈልገን ነው። ለአድማጮቻችን ማድረስ ያለብን ነገሮች አሉና ለአንዳንድ ደጋፊዎች እንግዲህ ከዋናው ወንድማችን መስማት እንፈልጋለን ባሉኝ መሰረት ነው የደወልኩትና እስቲ በነገው ጨዋታ ላይ መጀመሪያ ምን እንጠብቅ በኢታድ ስቴዲየም? ኦኬ ጆሲ እንዴት ዋልክ ብያለሁ። ያው የነገው ጨዋታ ትንሽ ከባድ ጨዋታ ነው። እስካሁን ድረስ ማንቸስተር ሲቲ እና አርሰናል ካደረጉት ጨዋታዎች ምናልባትም እኔ እግር ኳስ መመልከት ከጀመርኩ ጀምሮ ለእኔ በጣም ትልቁ ጨዋታ ነው ብዬ አስባለሁ። እርግጥ በፕሪሚየር ሊጉ አርሰናል ከዚህ በኋላ ከነገው ጨዋታ ውጪ 5 ጨዋታ ይቀረዋል። እንዲሁም ደግሞ ማንቸስተር ሲቲ ደግሞ 6 ጨዋታ። ቢሆንም ግን የዋንጫውን መዳረሻ ሊወስን የሚችል ጨዋታ ነው ብዬ አምናለሁ። በእኔ ግምት አርሰናል ካሸነፈ የነጥብ ልዩነቱ ወደ 9 የሚሰፋበት፣ ሲቲ 1 ጨዋታ እየቀረው፣ ማንቸስተር ሲቲ ደግሞ ካሸነፈ የነጥብ ልዩነቱ 1 ጨዋታ እየቀረው ሲቲ ወደ 3 የሚጠብበት እድል አለ እና ቀሪውን ጨዋታ ደግሞ ማሸነፍ ከቻለ ማንቸስተር ሲቲ በነጥብ ይስተካከሉና ምናልባትም እስከ 38ኛ ሳምንት ቡድኖቹ እስካሸነፉ ድረስ የምንጠብቅበት ምናልባትም ከዛ በጎል ባገቡት የጎል ብዛት ያ በዛም ደግሞ ከተስተካከሉ ቡድኖቹ በእርስ በርስ ግንኙነትን በሚለው ነገር እንግዲህ ወደሚለይበት ነገር ነው የሚገባው እና በፕሌይ ኦፍም ሊኖረው ይችላል፣ አይታወቅም። ስለዚህ በጣም ወሳኝ ጨዋታ ነው ነገ የሚደረገው። ስለዚህ ለአርሰናልም ለማንቸስተር ሲቲም እንደቀላል የሚታይ ጨዋታ አይደለም ጆሲ።
ለአርሰናሎች እጅግ ያቸው ውጤትም አድቫንቴጅ አላቸው ተብሎ ይነሳልና በዛስ ያለው ሁኔታዎች ለአርሰናል አቻ ውጤት በጣም እጅግ ቆንጆ ውጤት ነው። ዋነኛው ታርጌት መሆን ያለበት እንደ አርሰናል ደጋፊም እንደ አርሰናል ቡድን ተመልካችም ለአርሰናል ትልቁ አድቫንቴጁ ጨዋታውን ማሸነፍ ነው። ጨዋታውን እዛ ኢታሊ ሄዶ ገሎ መምጣት ነው። ካልሆነ ግን አቻም በጣም ጠቃሚ ውጤት ነው። አርሰናል በአቻ ውጤትም ይጠቀማል፣ አይጎዳም ብዬ አስባለሁ። ምክንያቱም ከቀሩት ጨዋታዎች አንጻር ከተመለከትክ በጣም ጥቂት ጨዋታዎች ናቸው የቀሩት፣ ወደ 5 የሚጠጉ። ከዛ በኋላ አርሰናል 5 ጨዋታ ነው የሚያደርገው። ሲቲ በአንጻሩ 6 አንድ ቀሪ ጨዋታ ስላለው ከክሪስታል ፓላስ ጋር። ስለዚህ የአቻ ውጤትም በጣም ፐርፌክት ነው ብዬ አምናለሁ። እኔ ተጠቃሚ ነው አርሰናል በአቻው ውጤት። እንዳነሳኸው ነው እና እንግዲህ በጣም ባይዘው ሁለቱም በኩል ቀላል ይሆናል ተብሎ የሚታሰብ ጨዋታ አይደለም። በተለይ ደግሞ ለማንቸስተር ሲቲ እንደ ሜዳው አድቫንቴጅ ካሉት ሁኔታዎች ውጤቶችም ሰሞኑን ካላቸው ተነሳሽነት ሁኔታም ለማንቸስተር ሲቲ ቅድመ ግምቶች ይሰጣሉ እና እንግዲህ ተጫዋቾቻችን በብዛት ጉዳትም እየታመሱብን ይገኛል በመጨረሻው ሰዓት ላይ እና እስቲ በነገው ጨዋታ ዕለት ምን አይነት ግምታዊ አሰላለፎች ይኖራሉ ብለህ ትጠብቃለህ? በእኛ በኩልም በማንቸስተር ሲቲ እንግዲህ ግምት ያስተላለፉ አይታወቅም። አሁን እውነት ለመናገር እኔ ምንድነው ማንቸስተር ሲቲ አሪፍ ሞቲቬሽን ላይ ነው ያለው። ያው ካራባኦ ካፕን ማሳካት ችሏል። በዛው ደግሞ እንደመጣ ደግሞ ከሻምፒዮንስ ሊግ ውጪ ሆኗል ታውቃለህ። እና ያን ያህል ደግሞ በጣም ያን ያህል ፐርፌክት የምትለው ቲምም አይደለም ማንቸስተር ሲቲ በአሁኑ ሰዓት ላይ። ግን ደግሞ አሁን ያላቸው የወቅታዊ መነሳሳት ከተመለከትክ በሊጉም አይ ቲንክ 2 ተከታታይ ጨዋታ አሸነፈ መሰለኝ ከኖቲንጋም ፎረስት እና ከዌስትሃም ተከታታይ ጨዋታ ነጥብ መጣል በኋላ። ቢሆንም ግን ባለፈው ሳምንት ቼልሲን አሸንፏል። ቼልሲን ያሸነፈበትን መንገድ ከተመለከትክ ያን ያህልም እኔ በሰከንድ ሃፍ በነበሩት ከተመለሱ በ15 ደቂቃዎች ውስጥ እና በ10 ደቂቃዎች ውስጥ አሪፍ መንቀሳቀስ በመቻሉና የቼልሲዎች ደግሞ የመከላከል ድክመት የኢንዲቪጁዋል ፕሌየርስ ኤረር ታክሎበት ነው ጨዋታዎችን ማሸነፍ የቻሉ። ስለዚህ እንዲሁም ደግሞ አንድ አድቫንቴጁ ምንድነው ሲቲ በዚህ ሳምንት ሻምፒዮንስ ሊግ አልተጫወተም። አርሰናል በአንጻሩ ሮብ ዕለት ተጫውቶ ነው ነገ እሑድ ጨዋታውን የሚያደርገው። ስለዚህ ይህን ነገር ካየ ከጉዳትም አንጻር ከተመለከትክ ጆስኮ ግቫርዲዮል እና ሩበን ዲያሽ ብቻ ናቸው አይ ቲንክ ጉዳት ላይ ያሉት ወሳኝ ከሚባሉ ተጫዋቾቻቸው መሀል እና ኦሬሊም ተመልሷል ከጉዳቱ አገግሟል እየተባለ ነው። እና ሪያን ቼርኪም አሉ ወሳኝ ተጫዋቾቻቸው እና አንቶን ሰሜኒዮ አሉ። ስለዚህ ያን ያህል ሲቲ በጉዳት ረገድ ይቸገራል ብዬ አላስብም። እንዲሁም ደግሞ ከአሰላለፍ አንጻር ካየነው ደግሞ እንደተለመደው ሲቲ የተለመደውን ቤስት 11 ይዞ ይገባል ብዬ አስባለሁ። ምክንያቱም ከዛ የተለየ ምንም ነገር ይለውጣል ብዬ ፔፕ ጋርዲዮላ አልጠብቅም። በአርሰናል በኩል ከተመለከትን ግን በጣም ብዙ ጉዳቶች አሉ። እነ ቡካዮ ሳካ፣ እነ ማርቲን ኦዴጋርድ፣ እነ ሚኬል ሜሪኖ፣ እነ ዩሪየን ቲምበር፣ እነ ሪካርዶ ካላፊዮሪ አይነት ተጫዋቾቻችንን በጉዳት አጥተናል። ስለዚህ ያንን ቦታ ግዴታ ለመሸፈን አርቴታ የተለያዩ የታክቲክ ለውጦችን ያደርጋል ብዬ አስባለሁ። ይህን በጣም ወሳኝ ጨዋታ ስለሆነ በጨዋታው መሸነፍ የለብንም 100% ያርግጠኛ ነው። ስለዚህ መሸነፍ ስለሌለበት ደግሞ ብዙ አማራጮችን ያያል ብዬ አስባለሁ። ሚኬል አርቴታ ካለው ስኳድ ዴቭዝ አንጻር ወይ ደግሞ ካሉ ጉዳት ካሉ ክፍተቶች አንጻር በመነሳት አንዱን ቦታ በአንዱ ለመሸፈን ሲል የታክቲክ ለውጦችን ያደርጋል ብዬ አስባለሁ እና እንዲህ ብዬ ፕሌየር ተጫዋቾችን ልጠራልህ አልችልም። በአፋለስ ዘጋጆሲ ከበድ ይላል ትንሽ። እሺ በደንብ አብራርተኸዋል እንግዲህ በጣም በትልቁ መልኩ። ስለዚህ በዚህ ጨዋታ ላይ የዋንጫ ውሳኔው ትልቁ ዋነኛው አድቫንቴጅ ይወስናል ተብሎ ይታሰባል። በዚህ ጨዋታ ይበልልንና ተሳክቶም ክለባችን 1-0 አሸንፎ ቢወጣ ምን የሚፈጠር ይመስልሃል? ለቀጣዩ ጨዋታዎችስ ሞቲቬሽናቸው ከፍ የሚያደርጉበት እድል ይኖራል ብለህ ታስባለህ? ዴፊኒትሊ ነው የምነግርህ። ይሄ ነገር ምንም ጥያቄ የለውም። አርሰናል በዚህ ጨዋታ በነገው ጨዋታ ላይ ውጤት ይዞ መውጣት ከቻለ ማሸነፍ ከቻለ ነገ ማንቸስተር ሲቲን 1-0 2-0 3-0 2-1 ማሸነፍ ከቻለ ለአርሰናል በጣም ትልቅ ውጤት ነው። በቃ ምክንያቱም ትልቁን ኦፖነንቱን ነው የሚገረፍሰው ሜዳ ውስጥ ትልቁን ተቀናቃኙ ነው የሚያሸንፈው በሜዳ እና ያ ነገር ደግሞ በኢታድ ስቴዲየም መሆኑ በጣም ትልቅ ነገር ነው። ሲቲም ከዛ በኋላ ለፕሪሚየር ሊግ ዋንጫ የሚጫወት አይመስለኝም። ወደ ኤፍኤ ካፕ ይዞራል ብዬ አስባለሁ። የቀሩት ጨዋታዎችንም ከተመለከትክ በተነጻጻሪነት አርሰናል የተሻለ አድቫንቴጅ አለው ከኒውካስትል ውጭ ከተመለከተን። በአንጻሩ ሲቲን ካየውን ከአስቶን ቪላ ጋር ይቀርባል፣ ከኤቨርተን ጋር ይቀርባል። ከኤቨርተን ጋር በጉዲሰን ፓርክ ከባድ ጨዋታ ይጠብቋል። ስለዚህ ይህን ነገር ካየህ አርሰናል ሞር የነጥብ ልዩነቱን ማስፋት ከቻለ ለሻምፒዮናው በደንብ ይቃረባል ብዬ አስባለሁ። ጆሲ
በደንብ እንዳንሳው ነው ዘዋዬንም የምስማማበት በጣም ትልቁ ሀሳብ ነው ብዬ አስባለሁኝና መልካም እድሉም እየተመኘን ለክለባችን። እስቲ በመጨረሻው ለአድማጮችም ማስተላለፍ የምትፈልገው መልእክት ካለ እንቀጥልና እናብቃ። እሺ ጆሲ አመሰግናለሁ። ከሁሉም በፊት ግን ጆሲ ወንድማችንን እንግዲህ በደንብ ፎሎ እያደረጋችሁ አበረታቱ ስላለው ከዛ በዘለለ እንደ አርሰናል ደጋፊ we have to be humble በቃ በጣም ትሁት መሆን አለብን። ነገ ምንም አይነት ውጤት ይፈጠር ምንም አጉሌ ስሜታዊ ሆኖ አሰልጣኝ መሳደቡ ተጫዋቾችን ያን ያህል መዝለፉ ምናምን ብዙም አይታየኝም እና ሀምብል መሆን አለብን። መተቸት ካለብንም የሆነ እግር ኳሳዊ በሚመስል መልኩ ያን ያህል የሆነ ጭፍን ጥላቻ ሳይታይበት መተቸት አለብን ብዬ አስባለሁ። ምናልባትም መተቻቸትም ሞር ደግሞ ካስፈለገ ሲዝኑ ሲያልቅ ይደርሳል ብዬ ነው ማኑ። ጆሲ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ወደኛን ምርጫችን እንግዲህ አድርጋችሁ ስለተከታተላችሁ እኛም አድማጮችንም እያመሰገንኩ በዚሁ ልሰናበት። ዘዋዬ በጣም ወዳል ይመችል። ቴንክ ዩ አባታኝ አመሰግናለሁ ጆሲ። እሺ አፍቃሪያን እስቲ ከሀምዛ ጋር ውይይትን የምናደርግበት ሀምዛ ምን ይለናል እየደወልን እንገኛለን። እስቲ ስለ ነገው ጨዋታ ነው። ሄሎ ወንድማችን ሀምዛ ወንጂ እንዴት ነህ? እንዴት ነው? አለን። እንግዲህ በነገው ዕለት ትልቅ ፍልሚያ ከሚጠበቁ ጨዋታዎች መካከልና በዛሬው ዕለት የሚጠበቁ ፍልሚያዎች አሉ። የእንግሊዝ ፕሪሚየር ሊግ በእሱ ጉዳይ ላይ እንግዲህ ሀሳብህን እንድትጠቅስልን ስንል የደወልነው። ዛሬና ነገ ትላልቅ ጨዋታዎች አሉ። ከነዛ መካከል ቼልሲ ከማንቸስተር የሚያደርጉት ጨዋታ ዛሬ ያው እኔ እንደ ማንቸስተር ደጋፊነት አንጻር በተከላካይ በኩል እየተቸገረም ቢሆንም ብዙ ተከላካዮች የሉ። ነገር ግን እንደምንም ብሎ ማንቸስተር ዩናይትድ ያሸንፋል ብዬ አስባለሁ። እሺ የውጤት ግምትስ? 2-0 ማንቸስተር ዩናይትድ ያሸንፋል ብዬ አስባለሁ። በጣም ቆንጆ። አዎ እንግዲህ ግምት ማስቀመጠኛ ምን ደግፈው ሀሳብ ነው። ከደጋፊነት ወጣ ባለ ስሜት ደግሞ እስቲ በነገው ዕለት አሁን በኢቲሃድ ስታዲየም ላይ የሚጠበቀው ጨዋታ አለና ከነገው ጨዋታ ፍልሚያ ምን እንጠብቅ? ያው የነገው ጨዋታ ለሁለቱ ደርቢ ባይሆኑም እንኳን ያው አንደኛና ሁለተኛ እስካሉ ድረስ የደርቢ ስሜት ይኖራሉ እያስባሉ ጨዋታው እጅግ ከዚህ በፊትም ከነበራቸው ነገር አንጻር ሲጫወቱ እጅግ በጣም አሪፍ ጨዋታ እናያለን ብዬ አስባለሁ። ያው አሁን ካላቸው ፎርም አንጻር ማንቸስተር ሲቲ ይሸነፋል የሚል እምነት የለኝም። ለአርሰናል አቻ ትልቅ ውጤት ነው። በጣም አቻ ይዞ ኮታ ከኢቲሃድ ሜዳ። ነገር ግን ያንንም በኔ አስተያየት የሚያሳካ አይመስለኝም። እንደኔ ውጤት እንደሆነ ከሆነ ሃላንድ ያገባል። ሃላንድ አግብቶ በጠባብ ውጤት ወይ 1-0 ወይ 2-1 በሆነ ውጤት ይጠናቀቃል በሲቲ አሸናፊነት ብዬ አስባለሁ እኔ። እሺ እንዳነሳው ነው። እናም በዛሬው ጨዋታ ላይ እስቲ ግምታዊ አሰላለፍን ከማንቸስተር ዩናይትድ ከቼልሲ ምን አይነት ግምታዊ አሰላለፎች ይኖራሉ ብለህ ትጠብቃለህ? ያው ለውጦች በቼልሲ በኩል ላይኖሩ ይችላሉ። ከባለፈው ሳምንት ከተጫወታቸው ቲሞች ለውጦች ላይኖሩ ይችላሉ። ከማንቸስተር ዩናይትድ በኩል ሌኒ ዩሮም የለም፣ ባለፈው ከተጫወቱ ሌኒ ዩሮም የለም፣ ሃሪ ማጉዌርም የለም፣ ሊሳንድሮ ማርቲኔዝም የለም። ተከላካይ ቦታ ላይ አይደን ሄቨን ብቻ ነው። አይደን ሄቨን ከሉክሾ ጋር ያጣምሩታል። በሉክሾ ቦታ ደግሞ ወይ ታይለር ማሊያሳን ይጠቀማል ብዬ አስባለሁ። ከብዙ ጊዜ በኋላ ቢሆንም ያው አንድ ወጣት ልጅ ነበረ ትናንትና ከ18 ዓመት በታች የፒክ አፕ ጨዋታ ላይ ስለያዩት ነው እሱንም እንትን ያልኩት እና እንደዛ ብዬ ነው የማስበው ነው። አዎ እሺ። በዘንድሮው በውድድር አመት እንግዲህ የሁለቱ ክለቦች እንግዲህ ይህ ጨዋታ የመጨረሻው ጨዋታ ነው ብለህ ታስባለህ? የዋንጫ ውሳኔውን ይወስናል ብለህ ታስባለህ? በነገው የሚደረገው ጨዋታ የነገው ጨዋታ በስነ ስርዓት ዋንጫውን አንድ ስቴፕ ከፍ ያደርጓል። ዋንጫ የሚበላውን ቡድን አንድ ስቴፕ ከፍ ያደርጓል ብዬ አስባለሁ እንደኔ ማለት ነው። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ በእጁ አለው። አርሰናል ደግሞ ሙሉ ጨዋታ ጨዋታል። በዛ ላይ ደግሞ አሸነፈ ሲቲ አሸንፎ ቀጣዩንም ደግሞ እንትኑን ጨዋታ ከክሪስታል ፓላስ ጋር ያለውን ቀሪ ጨዋታ የሚያሸንፍ ከሆነ አንደኛ የመሆን እድል አለው በጎል ክፍያ ማለት ነው። ምንም እንኳን እኩል ከዚህ በፊትም ምንም እንደዚህ አይነት ታሪኮች በማንቸስተር ዩናይትድ እና በማንቸስተር ሲቲ በኩል አይተናል። ከዚህ በፊት በነበረ በነ ማንቺኒ ጊዜ ዋንጫ ሲበላ ሲቲ እንደዚህ አድርጎ ነበር እንትን እያለ ነበረው። የነገ ጨዋታ በጣም ዲሳይድ የሚያደርገው ነው ዋንጫውን ብዬ አስባለሁ እንደኔ ማለት ነው።
እንግዲህ እንዳነሳ ሆኖ ካነሳ በደንብ ጥሩ ሀሳቦች በደንብ እንግዲህ ተመልክተናል። እሺ በነገው ዕለትም የሚደረገው ግምታዊ አሰላለፍ በማንቸስተር ሲቲም እንዲሁም በአርሰናል ቤትም ምን አይነት ሊኖር ይችላል ብለህ ትገምታለህ? በአርሰናል ቤት በኩል የተለመደው አስተላለፍ አለ። ነገር ግን ቲምበር አቬይለብል ከሆነ ቲምበርም በዩናይትድ በኩል ያስገባሉ ብዬ አስባለሁ። ቲምበር ከገባ በዚህ በኩል ደግሞ በኢንካፔሳታ ካላፊዮሪ አቬይለብል ከሆነ ካላፊዮሪም የመግባት እድል አለው። ሌላ ደግሞ በማንቸስተር ሲቲ በኩል የተለመደውን አስተላለፍ ነው ይዞ የሚገቡት መስሎኝ። ያው ጨዋታው ላይ ነገም እንደሌላው ጊዜ ሪያን ቸርኪ በጣም ትልቅ ተጽዕኖ ያደርጋል ብዬ አስባለሁ። በዚህ ዘመን ካለው እንትን አንጻር ሪያን ቸርኪ አሪፍ ተጽዕኖ ይፈጥራል ብዬ አስባለሁ እና አሪፍ ጨዋታ ምን ይመስለኛል ነገ ላይ ፉክክር የበዛበት። በጣም ቆንጆ እንግዲህ ለሰጠህ ማብራሪያዎች እንዲሁም ደግሞ ለተመልካቾቻችን እስቲ የመጨረሻው ማስተላለፍ የምትፈልገው ነገር ካለ? አዎ በቃ እጅግ በጣም አመሰግናለሁ ደውላችሁ ስላወራችሁኝ። በዛም ላይ ደግሞ ያው እግር ኳስ የዘጠና ደቂቃ ነገር ነው። የፈለገ ውጤቱን ለምን አቻም መሸነፍም አይሆንም። ምንም ሁላችንም ወንድማማቾች እስከሆንን ድረስ ምንም አይነት መጎዳዳት ነገር እንዳይከሰት ነው እኔ የምፈልገው። እግር ኳስ የሰላም ስፖርት እስከሆነ ድረስ በሰላም ወጥተን በሰላም መግባት ነው ያለብን። ሁላችንም ደግሞ ተሰብስበን ብናይ ደስተኞች ነን እያስባለሁ። አሜን። እንግዲህ እናመሰግናለን። ሁሉም እንግዲህ የታመሙትም የተጎዱትም ወገኖቻችን ይማርልን እያለን እኛም በዚሁ ደግሞ እንግዲህ እስቲ በሰሞኑ እየተነሳ የሚገኘው የወንድማችን የሰናፍጭ የቀድሞ የኢትዮጵያ ቡና ደጋፊና የማንቸስተር ዩናይትድ ደጋፊ የምናውቀው እንግዲህ እስቲ በሱ ላይ ያለ ሀሳብ መላምንቶችን እንደ ደጋፊዎች የምታስተላልፈው መልእክት ካለ እንቀጥልበትና እናብቃ። ሳዲቅ ማለት ለእኔ ወንድሜ ነው፣ ወንድም ነው። አጠገብ ነው ያለ ነው። አጠገብ ስልክ እንዲህ ቅርብ ነው ያለና ፔኑ በጣም ነው የሚያመውና በአስቸኳይ የእግር ኳሱ ፋሚሊ ዛሬ ነገ ሳይል መቋጨት ያለበት ነገር ቢኖር የሳዲቅ የሰናፍጭን ነገር ነው። ምክንያቱም ያለውን ነገር እዛ ቤት ያለውን ነገር እንትን እናለን፣ እዛ ቤት ያለውን ነገር እዛ እንትን ያለውን እናውቃለን። ሳዲቅ ላይ የተከሰተ ያለውን ነገር የሴል ደግሞ ምን ያክል ከባድ ጉዳት እንደሆነ እናውቃለን። ስለዚህ እባካችሁ የእግር ኳስ ፋሚሊ ቶሎ ብለን ይሄ ነገር ሳይበስበት ወደ ሌላ ነገር ሳይፈጠርበት ሌላ ነገር እንትን ሳይልበት እባካችሁ እንድረስለት። ሳዲቅ ወንድማችን ነው፣ የሚያስፋታን ወንድማችን ነው። በዚህ ቶሎ ብለን መድረስ አለብን እሱ ጋር ብዬ አስባለሁ። ደግሞ እንደምናሳካው በጣም እርግጠኞች ነን። ሮብ ወይ ሐሙስ ላይ ፕሮግራም ይኖረናል። እሱን ነገ ወይ ከነገ ወዲያ እናሳውቃችኋለን። ብቻ በጣም ለሳዲቄ መድረስ አለብን ብዬ አስባለሁ። በደንብ አዎ እንግዲህ ወንድማችን በደንብ እንግዲህ የሰማችሁት ነው። አካውንቱንም ከዚህ ሜንሽን የምናደርግላችሁ ይሆናል። እንግዲህ ሁላችሁም ያቅማችሁን እንተጋገዝ ለማለት እንወዳለሁ። በጣም ረዘም ብሏል ቪዲዮአችን። እንግዲህ ይህ የዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን ሀምዛዬን። መልካም ጊዜ። እንደሰማችሁት ነው ከወንድማችን ከሀምዛ ጋር በጣም ጥሩ ውይይት አድርገናል። የዩቲዩብ ቻናላችንን ሰብስክራይብ ወደው ስለሚያደርጉን እኛም እንወደታለን። ይመቻችሁ።